በተመሳሳይ መንገድ አንድ ነገር እየሞከራችሁ ለውጥ አላገኝ ላላችሁ ሰዎች ይህ ቪዲዮ ለእናንተ ነው። መዝሙረ ዳዊት ላይ ምን ይላል መሰላችሁ? እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። ፈጣሪ አገርን ካልጠበቀ ጠባቂ በከንቱ ይተጋል። በሌሊት መገስገስም ከንቱ ነው ይላል። በተለይ በሌሊት መገስገስም ከንቱ ነው የምትሏትን ያዙልኝ። አስተውላችሁ ከሆነ እኛ የዓለም ህዝቦች ከዚህ ባይብል ቃል በተቃራኒ ነው እየሰራን ያለ ነው። አይታችሁ ከሆነ በከንቱ ሰዎች በጣም ይደክማሉ። በጣም ደክሞ ፍሬያቸው እንደሚፈልጉት ያህል ላይ ሄድ ይችላል። ፍሬ ምን ሆኖ ነው እንደዚህ ሆኖ ብሎም አብዛኛው ሰው አይጠይቅም። ከመጠየቅም አልፎ ቢያቅ እንኳን ያን ነገር ለመተግበር ዝግጁ አይሆንም። እንደታገለ ብዙ ጊዜ ሰዎች ህይወታቸው ያልፋል። ይህ ታሪክ የዝንቧን ታሪክ አስታወሰኝ። ዝንብን አይታችኋት ከሆነ አንድ መስታወት ላይ ረጅሟን ጊዜዋ የምታሳልፈው ለመውጣት ነው። ታርጌቷ በቃ መውጣት ነው የሷ ጎል። ትታገላለች። ብዙ ጊዜ አይታችሁ ከሆነ ግን ያ መስታወት በጣም ይመታትና መጨረሻ ላይ ትሞታለች። ራዘርዛን ግን ዞር ብትል ሌላ ክፍት በር ነበር። እኛም ሰዎች ብዙ ጊዜ ከዚህ ዝንብ ምንም አንተናነስም። ለምን? ህይወታችን በተመሳሳይ ፓተርን እየሄድን ሳይሰራ ሲቀር ምን ሆኜ ነው ምኑ ጋር ያጠፋሁት ወይም ደግሞ ልክ ያልሆንኩት ነገር ምንድነው ብለን ፍሌክሲብል ሆነን ሌላ በር ለማየት ዞር አንልም። ይህም በር ምንድነው? ፈጣሪ ሲመራን ሲፈቅድልን የሱን መንገድ መጠየቅ ነው። ብዙ ጊዜ ሰዎች በጣም ሲደክማቸው ሰፈሪንግ ውስጥ ሲገቡ ነው ብዙ ጊዜ ዞር ብለው ምን ሆኜ ነው ምንድነው ያልተሳካልኝ ነገር ወይም ደግሞ ያልተባረከልኝ ነገር ምንድነው ብለው ቼክ የሚያደርጉት። እና አንድ መዝሙር አለ እንደውም በጣም ወደው በአምላክ አንድ ቀን ነው 1000 ዘመን የሚልና እኛ ሰዎች የምንፈልጋቸውን ውጤቶቻችንን ምን ያህል በአምላካችን ለማስባረክ እንሞክራለን። 1000 ዘመን ታግለን አንድ ፍሬ ከማጣት ይልቅ አንዷ ነገር በሺዎች ተባስታ ተባርካ ትልቅ ትሆንልናለች እግዚአብሔር ሲገባበት ማለት ነውና ይህም ቨርስ እሱን ነው የሚያሳየን። እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ፣ በሌሊት መገስገስም ከንቱ ነው የሚለው እና አንድ የለመድነው ደግሞ አባባል አለ እንዳበሻ ከማያውቁት መልአክ የሚያውቁት እንትን ይሻላል የሚል በጣም መጥፎ አባባል። ያ ማለት ከነ መጥፎ ነገራችን የማውቀው መጥፎ ነገሬ ይዤ ብከርም ይሻለኛል የሚል እንደ አፈ ታሪክ የወረስ ነው። እንዳልኳችሁ ከዚህ ቀደም ቪዲዮ ላይ አንድ በህይወታችን ውስጥ የለመድነው ነገር መጥፎም ከሆነ እኛ ሰዎች ስታክ አድርገን እዛው ላይ ነው የምንቀየረው። ያንን እንኳን ለመለወጥ ሰውነታችንን ፍሪ ለማድረግ አንሞክርም እና ይህ ነገር ምን ይጠይቃል? አዳዲስ ነገሮችን ለማየት ዞር ማለትን። ይህም ደግሞ ከምንም በላይ ሃርድ ወርከር መሆን እንደሌለብን የሚያሳይ ቨርስ ነው። ስማርት ወርክ መሆን። ስማርት ወርክ ማለት ከምንም በላይ ለፈጣሪ ጊዜ መስጠት። ከዛ ሁሉ ደግሞ ሃርድ ወርክ ሳንሆን፣ ሃርድ ወርክ ማለት ሰዎች ብዙ ጊዜ በጣም ሲለፉ ሲተጉ ሲጥሩ የማሰቢያና የእረፍት ጊዜ እንኳን የላቸውም። ያኔ የእግዚአብሔርን ምላሽ የሚያደምጡበት የሱ መንገድ ምንድነው የሱ ወይስ ምንድነው ብለው ለመስማት የሆነ አይነት ታይም አይኖራቸውም። ለዛ ነው ይለፋሉ ይደክማሉና አስተውላችሁ ከሆነ ደግሞ ብዙ ጊዜ ያው ጭንቀት ያለበት ቦታ ሁሉ የእግዚአብሔር በረከት ለማደር ተቃራኒ ነው የሚሆነው። እናም አንዳንዴ ነገሮቻችንን በራሳችን ብሎኬጅ እንሰራለን። በራሳችን በቃ ጸሎት በሉት እኮ ይሄ ነገር ይሄ ውጥረት ሃርድ ወርክ የተለመደውን ፓተርን ይዞ የመቀጠሉ ዘይቤ በራሱ እኔ አውቃለሁ ልክ ነኝ ፓተርን ልክ ነው ብሎ የመሄድ ነገር የራስን በረከት ወጥሮ እንደመያዝ ነው። ሰው ብርሃን ይፈልጋል፣ ነገር ግን የሆነ ጨለማ መንገዱን ዘግቷል። ያን ብርሃን እንዴት ነው አልፎ በዛ ነገር ውስጥ ማየት የሚችለው? እና ምንድነው የሰራሁት አጥሬ ወይም ደግሞ ስማርት ወርክ ለመሆን ያቃተኝ ለሚሉ ሰዎች ደግሞ ምንድነው አንደኛው መልካም ሐሳቦችን ማሰብ። ብዙ ጊዜ ኔጌቲቭ ሐሳቦች በራሳቸው መልካም መንፈስ ያላቸው ሐሳቦች አይደሉምና የምትፈልጉትን ነገር ከናንተ ከማቅረብ ይልቅ የሚናበብ መንፈስ ነውና ከናንተ ብሎኬጅ እንዲፈጥር ወይም ደግሞ እንዲታጠር ያደርገዋል። ወይም ደግሞ ንጹህ ልብን መያዝ ይሄ ከቂም ከጥላቻ ከመጥፎ ነገሮች አይምሯችሁ ላይ ኦፍ ኮርስ አይመጣብን ቀርቶ አይደለም ይመጣል። ነገር ግን እነዛን እየመለሰን መልካም አስተሳሰብ ላይ ቆይተን መገኘት፣ ከፍራቻ በላይ መሆን። ብዙ ጊዜ ፍራቻ በተለያየ ነገር ላይ ህይወት ላይ እየመጣ ያስቸግረናል። ፍራቻ ማለት የእምነት ማጣት ነው። ፈጣሪ ባለበት ቦታ እምነት ባለበት ቦታ ፍራቻ ሊኖር አይገባም እና ኦፍ ኮርስ እዚህ ፓዝ ውስጥ ከልጅነት ብዙ ከፋሚሊ ከተለያየ ነገር የሰበሰብነው ትሬንድ ስላለ ያ ነገር በውስጣችን በእኛ ውስጥ ተገልጦ ብዙ ይሄዳል። ግን ኤቭሪ ሰከንድ አዌር እየሆንን ከማይሆኑ ኔጌቲቭ ፓተርኖች ወደ መልካም ነገሮች በእምነት በንጹህ ልብ በመልካም አስተሳሰብ ስንቆይ ብዙ የምንፈልጋቸው በረከቶች በጣም ኢመንት ይመስላሉ። እነዚህ ነገሮች ትንሽ ይመስላሉ፣ ግን የህይወታችን ትልቁን ፓርት የያዙ ናቸው። እናንተስ ስለነዚህ ሀሳቦች ህይወታችሁ ላይ ምን ኤክስፒሪየንስ አላችሁ? ለእኛም እንደ አዲስ መልእክት ሊሆን የሚችል ቆንጆ ሀሳቦች ካላችሁ ኮመንት ሴክሽን ላይ አጋሩን። መልካም ቀን እንላችሁ።